ጓደኞቼ ያቀርኳቸው ሴቶች የአንገቴን ወርቅ እንትን አይደለም ወርቄን እንደዚህ አውልቄ የምሰጥ ሴት ነኝ። የምሬን ነው የምነግራችሁ። እዚህ ባትሳደቡ ጥሩ ነው። ሚዩት አይደለም ባይዘው የማረጋችሁ እዚህ ራሱ እኔ የሰው ችግር የለብኝም በነገራችን ላይ። እዛው ሂዱና በጋችሁ ቤት ኮሜንት ስጡ እና በጓደኝነት ደረጃ እንኳን አብሮ በመኖር እንኳን ደረጃ ማለት ነው እግዚአብሔር ምስክሬ ነው የምላችሁ ያረኩትን ወርቅ አውልቄ የምሰጥ ሴት ነኝ ማለት በዚህ ደረጃ ነው ጓደኞቼን ሳቀርባቸው ነው የምላችሁ። በዙሪያችሁ ያሉ ሰዎች ደግሞ ማለት ነው በዙሪያችሁ የሚኖሩ ሰዎች ደግሞ የራሳችሁ ጓደኞችም የእናንተን ጥሩ ነገር ማየት የማይፈልጉ ደግሞ አብራችሁ የምትበሏቸው አብራችሁ የምታሳልፏቸው ጓደኞች ሊኖሩ ይችላሉ። ተረድታችሁኛል አባባሌ? እኔ እንደዚህ አይነት የደረሰብኝ ሴት ነኝ። የራሴ የምላቸው ሰዎች ስወጋም ቁጭ ብሎ የሚመለከቱም አሉ እያወቁ ማለት ነው። ይሄ አያስገርበኝም። ለምን መሰላችሁ? እኔ ከነሱ የተሻለ ህይወት የምኖር ሴት ነኝ። ያንን ስለማምን እግዚአብሔር ለኔ ጥሩ ነገር አድርጎልኛል፣ መልካም ነገር አድርጎልኛል፣ የተሻለ ነገር ሰጥቶኛል፣ ጥሩ ላይፍን እያኖረኝ ያለው። ስለዚህ እነሱን ተመልክቼ ከነሱ ምንም ነገር ብሰማም ባይም አላዝንባቸውም። እግዚአብሔር የተሻለ ህይወት ይስጣቸው ብዬ የምመኝ ሴት ነኝ እንጂ ለምን ብዬ አይኔን የምቀሰር ሴት አይደለሁም። ይሄ አሁን ሊያሾ ተለቀቀባት ብላችሁ የምትሉት ቪዲዮ በነገራችን ላይ ኖርማል ከኳትሙት ኖርማል ለእናንተ ነው የገረማችሁ። ለእናንተ በጣም አሁን እኔ እንደውም ሰርፕራይዝ የሆንኩት በቃ አንዳንድ የኔ የሚወዱኝ ለውጤን የሚመለከቱ ልጆች በጣም እንትን ብለው ቪዲዮ ሲሰሩ የእውነት እንዴ እየተሰማኝ እነዚህ ሰዎች እንዴ እኔ ጭንቅላት የሚነካ መስሏቸው ነው። እኔ እኮ ሲጀመር ፐርሰናሊ እኮ እንደዚህ አይነት ጣጣ የሌለኝ ልጅ እኮ ነኝ። ምክንያቱም ስጠጣ ቂጤን ሰቅዬ ስጠጣ ስዝናና ማንንም ያቀኛል እንዴ እኔ ማንንም ያቀኛል። ስሰክር እኮ ማንንም አላዳምጥም። ምሰማ ሴት አይደለሁም። እግዚአብሔር ይመስገን ትላንትና ከነበርኩበት ህይወት ወይም ትላንትና ካሳለፍኩት ላይፍ ስታይል እግዚአብሔር ቀይሮ የተሻለ ነገር እያኖረኝ ነው ያለው። እሱን ደግሞ በአይናችሁም እንትን የምትሉት ነው የምትመሰክሩልኝ ነገር ነው። ለምን ጠጣሽ ለምን ሰከርሽ እሱ የእናንተ ቢዝነስ አይደለም፣ መብቴ ነው። በገንዘቤ ናይጄሪያዊ አይደለም የጋበዘኝ፣ ቱርካዊ አይደለም የጋበዘኝ፣ ኢትዮጵያ አይደለም የጋበዘኝ። ራሴ ሰርቼ ፔስታል ተሸክሜ ባመጣሁት ገንዘብ እግሬን ሰቅዬ ከማንም ጥገኝነት ሳልጠይቅ ከማንም እርዳታ ሳልጠይቅ ቁጭ ብዬ ውስኪን አውርጄ ጥብዝ ብዬ ሰክር ተዝናንቼ የምመጣ ሴት መሆኔን ድሮም ነግራቸዋለሁ። ይሄንን ስነገር ምን ከባለቤቱ በላይ አፍ ማሞጥሞጥ ይሆንባቸዋል። ስታወሩ እኔ በድፍረት ነው ስለ ራሴ የማወራው። በጥራቴ በብርታቴ በጀግናናቴ ነው ዛሬ አገሬ ላይ ገብቼ እግሬን ሰቅዬ እንድኖር ያደረገኝ። ኦፍ ኮርስ ሊያሾ ላይ ዱላ ይበዛባታል። አዎ ለምን? ስለተሻልኩኝ። የተሻልኩ ሴት ባልሆን ኑሮ ዱላ አይበዛብኝም። የተሻለ ሀገር ላይ ተቀምጠው የኔን ላይፍ ስታይል መኖር ሲያቅታቸው ሊያሾ እንደዚህ ናት። ኦፍ ኮርስ ጠጣ ነበር። ማን ነው እኔን ከመጠጣት ያስቆመኝ? ልጄ ባይዘወይ ሰው አይደለም እኔን ከመጠጣት ያስቆመኝ። እኔ ስሰክር አልኳችሁ እኮ ለምን መንግስት ፊት ለፊት አይመጣም? ከተሳድቤ ተገላባብጬ የሚሄድ ሴት ነኝ። የሚያውቁ ፐርሰናሊቲን የሚያውቁ ሰዎች ያውቁኛል። ስለኔ የሚያውቁ ማለት ነው። እንደማልሰማ ማንንም እንደማልሰማ። ይሄ ቪዲዮ ደግሞ ቢግ ዲል አይደለም። ቁንጫ በነገራችን ላይ ድሮ ነው ቁንጫ አፈር ቤት ስኖር ነው ቁንጫ የነበረው። አሁን ቁንጫ አላውቅም። እና ቤት እንፈልግ። ይሄ ግንብ ነው፣ ድንጋይ ነው፣ ሴራሚክ ነው፣ 70 ሺህ የሚከፈልበት ቤት ነው። ቁንጫ አይገባም እኔ ቤት። ቴንኪው አመሰግናለሁ። እና ማለት ነው ምን ልላችሁ ፈልጌ ነው፣ ይሄ የኔ የራሴ ላይፍ ስታይል ነው። ማንም አያገባውም። በእኔ ላይፍ ደግሞ ማንም አያገባውም። ግን ይሄ ቪዲዮ ወጥቷልና ሊያሾ ትሸማቀቃለች ብላችሁ አስባችሁ የዛሬ 6 ዓመት እና የዛሬ 4 ዓመት 5 ዓመት የተቀመጠ ቪዲዮ አውጥታችሁ እንደ ቢግ ዲል አይታችሁ ስታወሩ እኔ ላብራራላችሁ የምመጣው ሌላ ነገር ሁኜ ወይም ተሳቅቄ ፈርቻ አይደለም። ጋይስ እንደምጠጣ ነግራቸዋለሁ፣ እንደምሰክር ነግራቸዋለሁ፣ እንደማጭስ ነግራቸዋለሁ። ማንም ምንም አያገባውም። ዛሬ እግዚአብሔር ይመስገን ልጅ ከወለድኩ በኋላ ከዚህ ላይፍ ወጥቼ ልጅ ማሳደግ ስጀምር በዚህ ደረጃ መታችሁ ሳቆ እንደዚህ ናት ስለምሻል እኔ እንደሌሎቹ ራሴን ምንድነው ወንድን ለመግዛት ወይም ደግሞ ፎሎወር ለመሰብሰብ ወይም ደግሞ ወይ ቆንጆ ናት ለመባል በሰርጀሪ ተበጣጥሼ አብጄ የመጣው ሴት አይደለሁም። አሁንም ደግሜ ነግራቸዋለሁ። በራሴ የቆምኩኝ በራሴ ጀግና ሆኜ የኖርኩኝ ምርጥ ሴት፣ ምርጥ አራዳ፣ ምርጥ እናት ነኝ። ይሄንን ደግሞ እንደሌሎቹ ልጄን ከድቼ የመጣው ሴት አይደለሁም። እንደሌሎቹ ሰው እንዲወደኝ ተጋግጬ የመጣው ሴት አይደለሁም።